የጥርሶት ንጣት ከዕለት ዕለት እየቀነሰ መምጣቱ ወይም መበለዙ አሳስቦታል? ከዚህ የተነሳ የተለያዩ ምርቶችን መጠቀም ስልችት አድርጎት ከሆነ እነዚህን ነገሮች በመተግበር መፍትሄ ያገኙ። በቅድሚያ ግን የጥርስ ቀለም መቀየር ወይም መበለዝ ምክንያቶቹን እንመልከት። የሕክምና ባለሙያዎች እንደሚገልጹት ለውጫዊውና ውስጣዊው ጥርሳችን መበለዝ ምክንያቶች በዋነኝነት ከምንመገባቸውና ከምንጠቀማቸው የመጠጥ አይነቶች የሚመጡ ናቸው። በውስጣቸው ታኒን የሚባለውን ንጥረ ነገር የያዙት እንደ ቡና፣ ሻይ፣ ቀይ ወይን፣ ኮላ እንዲሁም ቀለም ያላቸው ምግቦች ዋነኞቹ ምክንያቶች ናቸው። በተጨማሪም እርድ፣ ቀይ ስር፣ ባልሳሚክ ሆምጣጤ እና የቲማቲም ሶስ ጭምር የምንመገብበት ሳህን ላይ ቀለማቸውን እንደሚተውት ሁሉ በጥርሳችንም ላይ ተመሳሳይ ነገርን ይተዋሉ። ይህንን ለመከላከል ቀላሎቹ መንገዶችስ ምንድን ናቸው? የመጀመሪያው ምግብ እንደበላን ወዲያው ጥርስን በአግባቡ መታጠብ ነው። ይህ በሐኪሞችም የሚመከር ነው። ቢያንስ በቀን 2 ጊዜ ጥርስን መታጠብ። ምክንያቱም ኢናሜሉ ንጹህ ከሆነ ቀለም የመጣበቅ ዕድሉ ዝቅተኛ ይሆንና ለብልዝ እንዳንዳረግ ያደርገናል። ሌላው ጠንካራ ምግቦችን መጠቀም እንደሆነ ይመከራል። ለምሳሌ እንደ ጥሬ ካሮትና ጥሬ ስለሪ ያሉትን በመመገብ በተፈጥሯዊ መንገድ የጥርስን መበለዝ ልንከላከል እንችላለን። በተጨማሪም ጠንካራ የሆኑ ቺዞችን በመጠቀምና በጥርሳችን በመንከስ ጥርስ ላይ ቀርተው የነበሩትን ቀለማት ማስወገድ እንችላለን። ቡናና ሻይ ከጠጣን በኋላ በውሃ አፍን ውስጥ መታጠብ ታኒንን በመቀነስ የጥርስ ጤናችንን ያግዛል። ቡናና ሻይ ውስጥ ወተት ጨምሮ መጠጣትም ጥሩ አማራጭ እንደሆነ ይመከራል። እንዲሁም ሌሎች ቀለም ያላቸውን መጠጦች በስትሮ በመጠጣት ጥርሳችንን ሳይነካ እንዲገባ መሞከር መልካም ነው። ቀይ ወይን ወዳጆች ደግሞ ቀይ ወይንን ፈጽሞ ከማስወገድ ይልቅ ቀይ ወይንን ከጠጣን በኋላ በነጭ ወይን በመጨረስ አሲዱን መከላከል እንችላለን። ጥርስን ለማንጣት የተለያዩ ኬሚካሎችን ከመጠቀምና አላስፈላጊ ወጪዎችን ከማድረግ በእነዚህ መንገዶች በመጠቀም የጥርስ ንጽህናችንን እንጠብቅ።